የበጎ ፈቃድ አገልግሎት ዜጎች በሚያከናውኑት ተግባር በሚያበረክቱት ጉልበት፣ ዕውቀትና ድጋፍ አንዳች የገንዘብ ወይም የማካካሻ ክፍያ ሳይጠብቁ በራሳቸው ሙሉ መልካም ፈቃድ የሚያደርጉት ብሩክና ቅዱስ ተግባር ነው። ይህ ተግባር የራስን ፍላጎት አስቀድሞ ለሌላው መኖርን፣ ማህበረሰባዊ ፍቅርንና አንድነትን በተግባር የሚመሰከርበት ታላቅ መድረክ ነው። በታሪካዊቷ ወራይሉ ከተማ እጅግ የሚያስደስት የዜጎች የክረምት በጎ ፈቃድ አገልግሎት እንቅስቃሴ እየተከወነ ይገኛል። እነሆ ከብዙ በጥቂቱ ተግባሩን አብረን እንቃኝ። በወራይሉ ከተማ የዘንድሮው የዜጎች የክረምት በጎ ፈቃድ አገልግሎት በደመቀ ሁኔታ ተጀምሯል። ክረምቱ የዝናብና የወቅቱ መቀያየሪያ ብቻ ሳይሆን የወራይሉ ነዋሪዎች እርስ በርስ የሚደጋገፉበትና የከተማቸውን ገጽታ የሚቀይሩበት የሥራ ዘመን እየሆነ ይመስላል። በአሁኑ ወቅት በተለያዩ ዘርፎች በርካታ አበረታች ሥራዎች በከፍተኛ መነሳሳት እየተሰሩ ይገኛሉ። በተለይም አቅመ ደካሞችንና አረጋውያንን በማሰብ በቤት እድሳትና ግንባታ ዘርፍ የተጀመሩት ስራዎች የሚደነቁ ናቸው። መጠለያ አጥተው ለነበሩ ወገኖች የሙቀትና የደህንነት ምንጭ በመሆን የወራይሉ ወጣቶችና ነዋሪዎች ጉልበታቸውን በነፃ እየገበሩ ነው። እንዴ በጣም ያሳፈሰ ነው። አሁን ጥላ ያልኩ ጥላ ያለው በሚታየው ነበር። አሁን በሰው እየደቀምኩ አሁን እየገባ እየደቀምኩ እያፈሰስኩ በኬንዳ በምናምን አድርጌ ነው።